ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ አርቲስት አቤል ሙልጌታ ዘፈን አቁሜ ጌታዬን ነው ከዚህ በኋላ ማመሰግነው ብሏል። ደስ የሚል ነገር ነው። ምክንያቱም የነበረበት ጉዳይ ከበፊትም ፕሮቴስታንት ነው። ፔጁን ገብታችሁ ማየት ነው። ፕሮቴስታንት የነበረ ወንድም ነው። ዘፈኑን ትቶ ወደ መዝሙር መሄዱ ማንንም ያስከፋል ብዬ አላስብም። ግን ምንድነው ፖለቲካ ነው። ፖለቲካው ምንድነው ምላችሁ ከአርቲስት በአርቲስት ከሄድን ቴዲ አፍሮን የሚያክለው አለ ብዬ አላስብም። ብዙዎቹ አርቲስቶች ይስማሙበታል። ቴዲ አፍሮ ከቴዲ አፍሮ ጋር ሰጥ አገባ ውስጥ ገብቶ ነበረ። የቴዲ ደጋፊዎች ደግሞ አቤልን ይዘው ምሽክ ያረጓታል፣ ላስላስ ያረጉታል። እና ትልቁ ምንድነው አርቲስቶች ሲደጋገፉ ደስ ይላል። አርቲስቶች እርስ በርስ ሲቀናኑ ምናምን ደግሞ በጣም ይጥላቸዋል ራሳቸውንና ቴዲ ያለው ተቀባይነት በኢትዮጵያውያን ብቻ ሳይሆን በዓለም ዙሪያ ብዙ ቢልቦርድ ላይ ራሱ የገባ ሰው ነው ቴዲ አፍሮ በስራው ማለት ነው። እና ከሱ ጋር ብሽሽቅ የተጀመረ ነገር አለና ያ ነው ብዙ ነገሩን የአቤላን ስራውን ያበላሸበት። ቴዲ አፍሮ ጋር ባይነካካ የሱ ደጋፊዎች ላስላስ ባያረጉት በአርት ስራው ላይ ጥሩ ስራዎች አሉት ብዬ አስባለሁ አርት ላይ። ስለዚህ ረስታችሁን ነው እንጂ ወንድምናቶቼ ማይኮ ፕራንክ ታስታውሳላችሁ? ሚኪ ማይኮ ወይም ፉርሜሳ ፕራንክ ከድሮም ጴንጤ ነበረ እንደፈለገ ዓለም ላይ ሆነና ተመልሶ ጴንጤ ጌታን ተቀብያለሁ ብሎ ዋት ያረገ ማለት ነው። ከዛ ኢንተርቪው ሲደረግ እንደ አንተ ከድሮም እኮ ፕሮቴስታንት ነበርክ፣ ይሄ ነገር ማስጮሁ ለምን አስፈለገ ተብሎ ሲጠየቅ ብዙ ያላቸው ነገሮች አልነበሩ። ስለዚህ በጣም ግራ የሚያጋባው ነገር እንደዚህ የሚያደርጉ አንዳንድ ፕሮቴስታንት ወንድሞች ያሉ። ፕሮቴስታንት መሆን ማንንም መብቱ ነው። እኔም 8 ወር ነበርኩ፣ ያው ሳልወዛገብ በፊት ማለት ነው። እዛ ገብቼ ነው የተወዛገብኩት። ምንድነው ለአቤል ወንድም የምነግርህ ምንድነው የትኛውን ክርስቶስ ነው የምታመልከው? እዛ ስትገባ መጠየቅ ያለበት ጥያቄ ነው። የሙሉ ወንጌል ነው? የመሰረተ ክርስቶስ ነው? የቃለ ሕይወት ነው? እንዲሁም ሌሎቹን መካነ ኢየሱስ ነው የሚለውን መጠየቅ አለብን። ምክንያቱም ሁሉም የተለያየ አይነት ልዩነታችን ውበታችን የሚል እምነት ስላለ ማለት ነው። ወደ ዓለምም ደግሞ ገፋ ካደረኩ ዓለም ላይ ያለው 47,000 ዲኖሚኔሽን አለ። 47,000 የተለያየ አይነት አለ። ስለዚህ ቆም ብሎ ማሰቡ መልካም ነው። ምክንያቱም የህይወት ጉዳይ ስለሆነ ከበፊትም ነህ። ግን ቢሆንም እኔ እንደኔ ጠይቀህ አረ ምን ችግር አለው? አንዱን እኮ ነው። አንዱን ካመልከው ልትለያይ አትችልም። አንድ ክርስቶስ የሚመለክበት አንድ አምላክ የሚመለክበት ልዩነት ሊፈጥር አይችልም። ምክንያቱም አካሄዱ አንድ ነው የሚሆነው። ምክንያቱም ለአንድ ክለብ እየተጫወትክ ወደ ሌላ ክለብ የምታይበት ምንም ትርጉም የለውም። ያንን ክለብ ነው ፎከስ አድርገህ ምንም ታደርገው። ኳስ ስትጫወት ለዛ ክለብ ነው ስራን የምትሰራው፣ አሰልጣኝ ያለን የምትከተለው ምናምን እንጂ የሌላ አሰልጣኝ ያለን አትሰማም። አሁን ለምሳሌ የመሰረተ ክርስቶስና የሙሉ ወንጌል ትምህርት የተለያዩ ናቸው። ስለዚህ በልዩነት አንዳለን የሚባል ክርስትና የለም። እና ይሄ የተለመደው ምንድነው የሚመጣ አይዲያው የሚመስለኝ ብሔር ብሔረሰቦች አይዲያ ነው። እንደ ኢትዮጵያ ማለት ነው 86 ብሔር ብሔረሰቦች ኢትዮጵያዊ ነን እንላለን። በቋንቋ እንለያያለን፣ በባህል እንለያያለን፣ በብዙ ነገር እንለያያለን። ልዩነታችን ውበታችን የሚባለው ለብሔር ብሔረሰቦች ነው። ስለዚህ እዚህ ጋር አንተ ጋር ብትመጣ ያ ነገር አለ። ሌሎችም እመጣላለሁ። አስጌደን ደሾው ፕሮቴስታንት ነው፣ ግን ዘፋኝ ነው። ሌሎችንም ላመጣልህ እችላለሁ። እነ ዳግማው የሚባሉ አቀናባሪዎች አሉ የታወቁ። እነ ኤልያስ መልካ የሚባሉ ነፍሱን ይማረው የታወቀ አቀናባሪ። ሌሎችንም አመጣለሁ። ዲጂታ ጌናን ማምጣት እችላለሁ። የቲክታከሩ ደግሞ ማን ነው? ጆን ዳንኤልን አመጣላለሁ። የተለያዩ ናውን ፎንቴን አመጣላለሁ። የተለያዩ ፕሮቴስታንቶች አሉ። ግን ችግሩ ምንድነው? እንደፈለጉ ዓለም ላይ ይሆኑና እንደ አዲስ ተመልሰናል ብለው የሆነ ከኦርቶዶክስ ጋር ብሽሽቅ የማድረግ ሙድ ይጫወታሉ። ይሄ ደግሞ ለክርስትናው ይጠቅማል ብዬ አላስብም። ስለዚህ አሁንም አንተ መጠየቅ ያለበት ጥያቄ ያንን ነው። ሁለተኛ ምንድነው እቺን ብሽሽቋን ተወዳታለህ? ለምን እንደሆነ አይገባኝም። አርቲስት የህዝብ እንጂ መበሻሸቅ የለበትም ብዬ ነው የማስበው። አንድ አርቲስት ለህዝብ ምን ላቅርብ ብሎ እንጂ የሚሰራው በምን ልበሻሸቅ የሚል
ፖለቲካ አይሰራም። አርቲስት ከሆነ ካድሬ ከሆነ ይበሻሸቃል። አርቲስት ከሆንክ ግን ምንም ብሽሽቅ የለም። ለህዝቡ ታቀርባለህ። ያንን ስራህን ህዝቡ ደግሞ ወዶልህ አብረ የምትሰራቸው አብረ የምትጓዘው ነገር አለ ብዬ አስባለሁ። ስለዚህ ወንድሜ አቤል እኔ ዘፈኑን መተው እኔ አድናቂ ነኝ። በጣም አሪፍ ነገር ነው። ምንም አልቃወምም። ዘፈንን ማቆም ዘፈን ኃጢአት ነው። ግን ዓለም በሙሉ ይቀባበለዋል፣ ኢንፎርሜሽን ይቀባበላል በዘፈን። ስለዚህ ያ ነገር ስላለ ከሌላው ጋር ብሽሽቁ ይቀርና ቁጭ ብለ በደንብ ተምረ ሁኔታውን አውቀ በኋላ ደግሞ ኦርቶዶክስ ነኝ ብለ ስመጣ እርግማን እንዳይደርስም እንዲሆን ይማኛ ተሰብስበን ነው መረግም እሱ ድሮም ማማኛ አልነበር በመሱ እኮ ዘፋኝ ነው ዓለማዊ ነው ብለው እንዳይለጠልጡሽ ያራዳ ልጅ በደንብ አስበበት ብታረገው ስሜታዊ ሳትሆን ብታረገው መልካም ነው ብዬ አስባለሁ። ሌላው ምንድነው ልናገር የምፈልገው ልክ ዘፋኝ ሲሄድ በጣም ጴንጤ ቤት ደስታ አለ እንዴ። የኦርቶዶክስ አገልጋይ እኮ አልሄደም። የኦርቶዶክስ ዲያቆን ወይም ትልቅ የኦርቶዶክስ አስተማሪ የሄደ ይመስላችኋል? የሚያስቁኝ ነው። ምን ያገናኘዋል? አንድ ዘፋኝ ዓለም ላይ ሆኖ ከህዝብ ጋር በስራው ፈታ የሚያደርግ ነው። ልክ የኦርቶዶክስ ዲያቆን ወይም ቄስ የሄደ ሩዋንዳ ያደርጉታል። በጣም ነው የሚያስቀኝና አንዳንዴ ይመስለኛል ከአድዋ ድል በኋላ የመጣ ሃይማኖት ስለሆነ ጩኸት ይወዳል ብዬ አስባለሁና ያቺ ነገር ስላለች ነው። ለማንኛውም አቤላ ይመችሽ፣ መልካም ጊዜ።